ሴቶች ብቻ ናቸው። እሱ በዳሻውላ አለ እና ቁጭ ብሎ ነጠላ እየቋጨ ሰው እያማረ ይሆን። ሰላም ሰላም ብለናል። እንዴት ናችሁ? እንኳን አደረሳችሁ። እንኳን አብጽሐኩም ለብርሃነ ስቅለቱ በሰላም አደረሳችሁ በጌጌሰኒ ብለናል። ለሙስሊሞች ደግሞ መልካም ጁማ ሙባረክ። ዛሬ እንግዲህ በአዲስ ባለ ታሪክ መተናል። እናስገባዋለን። ብሮ ሄሎ። እሺ እንዴት ነህ? ታሪኩን እስቲ ባጭሩ ንገረን። እሺ ልጅቷ ጋር እንዴት መሰላችሁ? ከረዘም ላለ ጊዜ እንተዋወቃለን። እሺ ያው ብዙም ቀረቤታ ባይኖረን እና ከተወሰነ ጊዜ በኋላ ዴት ወጥተን ነበር። እሺ ከዛ አሪፍ ጊዜ ነበር ያሳለፍነው። ከዛ ከተለያየንም በኋላ ማታ ያው ደውላልኝ በሰላም ገባሁ ምናምን ላይ አውርተን ነበር የተለያየ ነው እና በደገታው ስደውላት አታነሳም ስልክ፣ ቴክስትም ምናምን ነገር አትመልስም። አንተ እንደተፈጠረ አልገባኝም። ሪዝን ሊኖር ይችላል ብላ ያሰብከው ነገር አለ? ምን የሆነ ኦፍ የሆነ ነገር የሆነ የተከሰተ ነገር ዴታችሁ ላይ ይሄ ሊሆን ይችላል? የተከሰተ ነገር አልነበረም። እንደውም አሪፍ ጊዜ ነበር ያሳለፍነው፣ ጥሩ ሰዓት ነበር። ስለዚህ አንተ ምንም አይዲያ የለም፣ ድንገት ነው የጠፋችብህ? በቃ በድንገት ነው የጠፋችው። በነገታው በቃ ስልክ አታነሳም ምናምን ነገር። እሺ ስለዚህ ቼክ እናድርጋት፣ ደውላት፣ አንተ ሚውት አድርገህ ጠብቅ። ሚውት አድርግልን አንተ። እሺ ሄሎ። ሰላም ነው? እግዚአብሔር ይመስገን። አዎ ማለት እንቆቅልሽ ከሚባል ቲክቶክ ቻናል ነው የምንደውልልሽ። ምን ነው? በጣም አሪፍ። ስለዚህ ለምን እንደምንደውልም ታውቂያለሽ? አዎ። ናይስ። ስለዚህ እሺ ምንም ወደዚህ የለም። ለማን ግን እንደምንደውል ላይገባሽ ላታቂ ስለምትቺ ቼክ አድርጉልኝ ብሎ ስልክሽን ይሰጠን። ከዚህ በፊት ዴቶታ ታስተውሻለሽ አይደለ? አዎ። ኦኬ ሶ ምንድን ያለን በጣም ቆንጆ ዴት አሳልፈን ነበረ፣ ግን ከዛ በኋላ ጠፍታብኛለች እያለን ነው። እና ለምን መጀመሪያ ዴቱ ላንቺ እንዴት ነበር? ዴቱ አሪፍ ነበር። እሺ ዴቱ አሪፍ ነበር፣ ግን የሆኑ ማልፈልጋቸውን ነገሮች ሳይ ነው እንጂ ዴቱ ላይ እንኳን እንትን የለኝም። አሪፍ ነበር ዴቱ። ኦኬ ሶ ታዲያ ምንድን ነው ያየሽው የማትፈልጊው ነገር? ዴቱ አሪፍ ከነበረ ገና አንድ ፈርስት ዴት ነው አይደል? አዎ ፈርስት ዴት ነው። እንተዋወቅ ነበረ፣ በጣም ባይሆንም ለሰላምታ እንተዋወቅ ነበር። ግን እኔ ከድሮ ሪሌሽንሽፕ የተማርኩበት የሆነ ደስ የማይል ነገር አለ እና ያንን ባህሪ ሳይበት ደስ አላለኝም። አሁን ማውራት ባልፈልግም ደስ በቃ ደስ የማይል ነገር አየሁበት። እንደዛ ከሆነ ታዲያ ወይ በትንሹ ነገርና ምክንያቱም እሱም ያውቅ ይፈልጋል። አንድ ሁለተኛ ከዚህ በኋላ ያለው ነገሮችን ማስተካከል ያለበት ነገር ሊሆን ስለሚችል ባጭሩ እንትን ነው። በጣም ብዙ ሴት ጓደኞች አሉት። እኔ ደግሞ ደስ አይልም እንደዛ። አይ ነገር ታዲያ እንዴት ነግረዋለች በሚለው ግን ነገርሽ ድንገት ነው የጠፋችብኝ ማለቱ ነው ደግሞ ትልቁ ነገር። ለምን ድንገት ጠፋሽ? የሆነ ነገር አይተሽ ካልሆነ ወይ ይሄ ብቻ ነው በቃ በጓደኛ ስላለው አይቼ ነው የሆነ ነገር። ግን እንዴት ነው ዋናው ነገር በዚህ ነው የተነሳው። ገብቷል? ኖርማል ሊሆን ይችላል፣ የሆነ ሴት ጓደኛ አይጠፋም። ገብቷል? የሆነ ሊኖር ይችላል እኮ ግን የሆነ ፖይንት ላይ ይበቃል እዚህ ጋር አልኩኝ። ገና ፈርስት ዴት ላይ በጣም አዎ። ግን የማይሆን ነገር አይቻለሁ። በቃ እስቲ ይሄን ነገር አይ ቲንክ ሪስፔክትፉል በሆነ ወይ ነገሮች ነው ማውጣት ያልፈለገችው ነገር ሊሆን ይችላል። አይ ለምን ትንገረን እንጂ እሱም እኮ ማወቅ ይፈልጋል። ላይክ መስመር ላይ አለ እሱም እንዲያውም። ስለዚህ እሱ ራሱ ያወሩ በቃ አዎ ለራሱ ንገሪው። ላይክ ለምንድን ነው ያልፈለግሽው? ሌላ ዴት ለመውጣትም ሆነ ለማግኘት ያልፈለግሽበትን ምክንያት እስቲ ምን ትላለሽ? እስኪ ምን ትላለህ አሁን እሷ ባለችው ጉዳይ? እኔ ጭራሽ ያልጠበቅኩት እንትን ነው። እሺ ከብዙ ምክንያቶች ይሆናል ብዬ አልጠበቅኩም ነበር። ኦኬ ብዙ ምክንያት ጠርጥሮ ነበር። የሚችለው ነገር ነው። ምን አልከኝ? ይቅርታ
ጫጫታ ላይ ነው መሰለኝ ያለው። ምን አልከን? ይቅርታ ማለት እንዴት የሴት ጓደኛ አለው ብላ ስልክ አለ ማንሳት ድረስ የሚያደርስ ነገር አልመሰለኝም። ይሄ እኔም ጥያቄ ነው። በጣም በዛ እምልህ ልክ አይደለም። በዚህ ልክ አይደለም። ፈርስት ዴት ነው። ሌሎች ነገሮችን ማየት አልችልም። እንደዚህ አይነት ነገሮች ናቸው ሊያስቀጥሉኝም ላያስቀጥሉኝም የሚችሉት። ገባ አይደለ? አንቺ ወንድ ጓደኛ አለሽ እንዴ? ኖ እንደዛ አይደለም ያልኩትኝ። ጓደኛና ይሄ ይለያያል። በጣም እኔ ያየሁት ነገር ይለያያል። አንቺ እኮ ልበና ያልሽው ብዙ ጓደኛ ሴት ጓደኛ። እሺ ቆይ እሺ አንድ ጊዜ ቆይ እሺ ታስረዳ መጀመሪያ። ምን መሰለህ አሁን ድሮ አብረን ከተማርናቸው ልጆች ጋር ከጓደኛዬ ጋር እያወራን እንትና እኮ አገባች ምናምን ነገር ብላኝ ምናምን እና እንደዚህ እያወራን ነገር ፎቶ አላታይሽና ብላ ስታሳየኝ ብራይዳል ሻወሯን ፎቶ አለ እሱ ሴቶች ብቻ ናቸው። እሱ ብራይዳል ሻወር ላይ አለ እና ቁጭ ብሎ ነጠላ እየቋጨ ሰው እያማ ነው ወፍ አይደለም። በመሰረቱ ወንድሜ ይሰማሃል? በመሰረቱ ጥያቄው እዚህ ጋር ምን ጠየቅ የምንፈልገው ላይክ መጀመሪያ ምንድነው የሚባለው? ብራይዳል ሻወር። እሺ ምንድነው ያልኩት? ብራይዳል ሻወር። እሺ ብራይዳል ሻወር እንዴት ወንድ ልጅ እንዴት ልትገኝ ቻልክ? እሱን ይነግረናል። ግን አንተ መጀመሪያ ጓደኞችህ ሴት ብቻ ናቸው ወይስ? ብዙዎቹ ሴቶች ናቸው። እሺ ወንዶችም አሉ በርግጥ እንደውም ስለዚህ ይሄ ኖርማል ነው ማለት ነው። ቤስት ፍሬንዶች ምናምን እነሱ ስለሆኑ ኦኬ። ቤስት ፍሬንዶች ሴቶች ናቸው። አጣርቻ አልሰማሁም። እሺ ቤስት ፍሬንዶች ሴቶች ናቸው። እሺ አንተ ምን ላይ ብራይዳል ሻወር ላይ አይቼዋለሁ ብለሻል። ላይክ ብራይዳል ሻወር ላይ ይሄ ነገር ግን ደግሞ ለምንድን መቼ ነው ያየሽው? መቼ ነው ያየሽው? ትንሽ ቆይቷል። የጓደኛችን እኮ ነው ማለት እያሳየችኝ ከጓደኛዬ ጋር እያወራን ድሮ አብራን የተማረች ልጅ ናት እና ማን እንደሆነች ልታሳየኝ ሳየው አለ ብራይዳል ሻወር ላይ ሙሉ ሴት ነው። እሱ ብቻ ወንድ ምን እየሰራ ነው? የፈለገ ብትቀራረብ ባል የማይገኝበት እንትን ላይ ፕሮግራም ላይ አንተ ምን ትሰራለህ? እሺ አንተ ታስታውሳለህ መጀመሪያ የነበርክበት ብራይዳል ሻወር አለ? አዎ የጓደኛዬ እህቷ ስታገባ እኛ ነበር ያዘጋጀንላት ፕሮግራሙን። እሺ እኔ ነበርኩ ብዙ ነገር ታስተባብርላት የነበረው። ኦኬ በቃ ፕሮግራሙ ካለቀ በኋላ አብረን ተሰብስበን ፎቶ ተነስተናል እንጂ ሌላ ነገር የለውም እኮ። እሺ ይሄ አንደርስታንድ። እሺ ግን እሺ አሁን ደግሞ አንቺን መጠየቅ ግን ፎቶውን እንዴት እሺ አንቺ ቆይ ስሚኝማ ስለሽ ፈርስት ዴት ወጣችሁ እንደተሰማነው ከሆነ አይደለም ፈርስት ዴት ታይም አሪፍ ታይም አሳልፋችሁ ልጁ በነጋተው ኮንታክት ያደረግሽ ሲል ነው ያጣሽ። ይሄን ነገር መች ነው ያወቅሽው? የዛን ቀን የዛን ዕለት? አዎ የዛን ቀን ነው ያየሁት። ኦኬ እሺ ማታ ከገባህ ምናምን ከተዋዋልን በኋላ ማታ ላይ ከዛ በቃ ብራይዳል ሻወር ላይ ሳየው ነው የበቃኝ ነው የምትይው? አዎ እሺ ችግር የለም። አንተሽን ተረድተናል፣ ሁኔታሽን ተረድተናል። ግን ደግሞ ስቲል ፈርስት ዴት ነው የተገናኛችሁት አይደለ? ይሄን ነገር ሴት ጓደኛ አይኑረው ምናምን ለማለት ራሱ ቱ አርሊ አይመስልሽም? እና ደግሞ አላወራችሁም? አልጠየቅሽውም? አላወራችሁም? ምን መሰለህ አሁን እሺ አጋጣሚ ሊሆን ይችላል ወይ አዘጋጅቶላት ስለነበር ምናምን ሊሆን ይችላል። ኦኬ ግን እኔ በቃ በዋነኝነት ሴት ቤስት ፍሬንዶች ያሉት ሰው ጋር ሪሌሽንሺፕ መጀመር አልፈልግም። በቃ እንደኔ አንተስ ምን ስላለው ለዚህ ምንም ማድረግ አይቻልም። አይ ሪስፔክት ዳስ ግን ያው ስደውል ቴክስት ሳረግ ብዙ ሰዓት ነበር፣ ብዙ ጊዜ ሞክሬላት ነበር። ይሄ እንደዚህ ነው ምናምን ማውራት አልፈልግም ምትረግል እኮ አንድ ነገር ነበር። ያው አሳማኝ ምክንያት ባይሆንም ኦኬ። ስለዚህ አንቺ እሷ አለመናገርሽ ግን ልክ አይደለም እያለን ነው። አላውቅም እኔ ልክ አልነበረም። በቃ በጣም ዊድ ነበረ። ሶ ለብሮኝ ነው ገብቷል። አንድ ቀን ነው የተገናኘነው። እኔ እንጃ አላውቅም። ኦኬ ሶ አንድ ቀን የተገናኘ ነው። በዛው ብትቀርም ምናሽን ይቅርታ ጥፋት ሊሆን ይችላል አለመናገሬ። ግን በቃ ለእኔ ይሄ ከባድ ነገር ነው።
እሺ አሁን ለአንቺ የምንጠይቀው ጥያቄ አለ እዚህ ጋር ሁሌ ሾዋችን ላይ የምንጠይቀው ጥያቄ ግን ከሱም በፊት ወንድም ማለት ከሱም በፊት አሁን እቺ ልጅ ያ ነገር ነው እንትን ያላት ወንድ ጓደኛ ምናምን እሱ ደግሞ ስቲል እንግዲህ የሆነ ነገር ቢያስብ ነው ለኛ የደወለው። ስለዚህ አሁን እዚህ ጋር ለሁለታችሁ የምንጠይቀው ጥያቄ አሁን ለምሳሌ ይሄ ልጅ ተረዳ ሰማሽ ያልሽውን ነገር አወቀ ምናምን ግን ወንድም አለም አንተ የምጠይቀው ነገር ቢኖር አሁን እቺ ልጅ እንግዲህ ችግሯን ሰምተሃል፣ ለምን እንደዘጋች ለምን እንደመነፈሰች ሰምተሃል። ስለዚህ አሁን እነዚህ ነገሮች አንተ ማስተካከል አሁን ምክንያቱም ፊውቸር ነገር ከታሰበ የሆነ ነገር ከታሰበ ፕራዮሪቲ መስጠት ያለባቸው ነገሮች አሉ አይደለ ካይሚ? ግን ይሄ ይከብዳል። ፕራዮሪቲ መስጠት ያለባቸው ነገሮች አሉና እነዚህ ነገሮች ለማስተካከል አንተ ዝግጁ ነህ? የሚስተካከል አይነት ነገር ቢሆን እኮ አስተካክል ነበር እኮ ማለት ጓደኞችን ተዋቸው፣ በጣሊያንኛ ሰዋት እነሱ ሰውተ ከዚች ልጅ ጋር ሪሌሽንሺፕ ለመጀመር ፈቃደኛ ነው ወይ? ባጭር በቃ በግልጽ አማርኛ ስናደርገው እኮ አሳምሬ ላወራው ነበር። ጓደኞችን ለመተው ፈቃደኛ አይደለም በማንም ቢይ ፌር ነው። ጓደኞቹ ናቸው። ምን አልሽኝ? ይቅርታ በቂ ነው ይሄ እኮ በቃ ስለዚህ የምትገጣጠሙ ሰዎች ላቶች ያላችሁ። ስለዚህ ግን የግድ መጠየቅ ስላለብን ሰከንዴት ትፈልጊያለሽ እህታችን? አቀባብራ ይጠበቀችባት ገና ሳልጨርሰው በፍጹም አለች። እሺ ስለዚህ ሰከንዴት አይኖርም። አሁን እንትና ጠይቀህ ነገር አንድ ነገር አለ ከሷ ጋር በቃ ጨረስን። ግን አሁን የሰጠችህ ምላሽ አጥጋቢ ነው ወይ? ቆንጆ ምላሽ ነው የሰጠችህ ወይ? አጥጋቢ የሆነ በርገር ዲቫይን በርገር ይገባዋል ብለህ ታስባለህ? አጥጋቢ መልስ አጥጋቢ በርገር ምርጥ በርገር ከዲቫይን በርገር እንጋብዝልህ። እንደሰጣችሁት ነው መልሷ ነው። ለኔ አጥጋቢ አይደለም ለእናንተም ይሆናል ብዬ እራሱ ለማንም ይሄ አጥጋቢ ሊሆን አይችልም። አይ ወንድሜ በሱ እንኳን ካሰብን የአሁኑ ዘመን ታውቃለህ ቤስት ፍሬንድ ይሄንን አይቀበልም ባይዘው ለሌላም ጊዜ ማለት ነው። እሱ ሌሎቹ ይወስኑ። አሁን የአንቺን ሳይድ ብቻ ነው መናገር ያለብሽ። አንቺ ግን ፍላጎት የለኝም ብለሻል የመጨረሻ ጥሪ ስናቀርብ። እሺ ስለ አንተ ደግሞ በርገር እቺ ልጅ የዲቫይን በርገር አይገባትም የሰጠችኝ መልስ በቂ አይደለም አጥጋቢ አይደለም ብለሃል። አይገባትም። ስለዚህ እሺ በቃ በጣም ጥሩ። ግን እሷ ግን እኛ ጥያቄዎቻችንን በትክክል ሰምታ አክብራ ደግሞ መልስ ስለሰጠችን እኛ ዝም ብለን ለክፉም ለደጉም እንጋብዛታለን። አንተም ግን ደውለህ ታሪክን ስለነገርከን ምናምን በጣም እናመሰግናለን። የሰማውም መልስ እንግዲህ መልሱ ለጥያቄ መልስ የሆነክ ይመስለኛል። ለአንተም አንድ ዲቫይን በርገር ጋብዞልናል። ዲቫይኖች እናመሰግናለን፣ በጣም እናመሰግናለን። ሁለታችሁንም እንጋብዛለን። አጥጋቢ መልስ ባያገኝ አጥጋቢ በርገር አገኘ። በጣም ጥሩ። ሁለታችሁንም እናመሰግናለን። እኛም በእናታችሁ ዲቫይን በርገርንም እናመሰግናለን። እባካችሁ ቤስት ፍሬንድ በቃ ይቅር። ቤስት ፍሬንድ ቢያንስ ቃሉን አትጠቀሙ። ዝም ብላችሁ በግሩፕ ሴቲንግ ጓደኛሞች መሆን አሪፍ ነው። እና ደግሞ እባካችሁ ዋን ቱ ዋን ብራይዳል ሻወር ላይ አትሂዱ። ብራይዳል ሻወር ላይ እሱን ተረድተናል በምን ሲቹዌሽን እንደሆነ። ግን በአጠቃላይ ፎቶ ሊነሱ ምናምን ሲሉ ጥፉ ከዛ አካባቢ ተሰዋሩ። ለደዋዮቻችን ይሄንን ሰጥተናል። አንዳንድ በርገር ጋብዘናል። እኛ ተመልካቾቻችን ደግሞ ማን አላቸው? እነሱን ደግሞ መጋበዝ አለብን ብለን እዚህ ኤፒሶድ ላይ በጣም ብዙ ላይክ ያገኘው ከዚህ ታሪክ የተገናኘ በአጠቃላይ በጣም ብዙ ላይክ ያለውን ኮሜንት አሪፍ ሁለት ሰዎች ቆንጆ ነገር ለዛ ኩሉ እየደረስን ነው። ለጾም መፍቻ ልንጋብዛቸው ተስማምተናል። ዲቫይን ጋብዞልናል እና ደግሞ የእነሱን ፔጅም ሄዳችሁ ፎሎ አድርጓቸው። አዳዲስ ፎሎወሮች ከዛሬ ጀምሮ ፎሎ የምታደርጉ ሰዎች መሀል የተወሰኑትን መርጣችሁ ሹክ ብለውናል። መርጠው ጊቫዌይ እንደሚሰጡ ሹክ ብለውናል። እናመሰግናለን። ዲቫይን እንወዳችኋለን። መልካም